ሁለት ዓመታት በእሳት ውስጥ ለከረመ ህዝብ በፍልሚያው ተዋናዮች መካከል የሚደረግ ስምምነት ተስፋን የሚሰጥ ነው። ነገር ግን እንደ እስራኤልና ሐማስ አስቀድሞ የተፈረመን የመሰረዝ የመደለዝ ታሪክ ባላቸው ኃይላት መካከል የሚደረግ ስምምነት ስጋት ቢፈጥር ቅቡል ነው። በትራምፕ የረቀቀ 20 ነጥቦች ያሉት የተኩስ አቁም እቅድ የመጀመሪያ ምዕራፍ ላይ የተስማሙት ቴል አቪቭና ሐማስ ፊርማቸውን አኑረዋል። ወረቀት ላይ ያረፈው የፊርማቸው ቀለም ሳይደርቅ ግን ስጋትን የሚፈጥሩ ጉዳዮች መሰማት ጀምረዋል። ዶናልድ ትራምፕ የጋዛው አስተዳዳሪ ብረቱን ማውረድ አለበት፣ ይህ ካልሆነ ግን እኛ እናስወርደዋለን በኃይልም ቢሆን ብለዋል። ስለ ቀጠናው ሰላም አብዝተው ከተናገሩም ለተኩስ አቁሙ መፈጸም ታላቁን ምስጋና ከወሰዱ ሰው አፍ የወጡ ቃላት ናቸው። ሐማስ ፍልስጤም እንደ ሀገር ታውቃ መንግስቷ እስካልቆመ ድረስ ትጥቅ አልፈታም ማለቱ ይታወሳል። ትራምፕ ቀነ ገደብ አላስቀምጡም። ሁሉም የወታደራዊ የሽብርና አጥፊ መሰረተ ልማቶች፣ ዋሻዎች እና የጦር መሳሪያ ማምረቻ ተቋማት ይወድማሉ፣ እናም እንደገና አይገነቡም። በገለልተኛ ተቆጣጣሪ አካላት ቁጥጥር ስር ትጥቅ የማስፈታት ሂደት ይኖራል። እነዚህ በስምምነቱ ውስጥ የተካተቱ ናቸው። ጨዋታ ላይ እንዳልሆንኩ ያውቃሉ ያሉት የአሜሪካው ፕሬዝዳንት ሐማስ ከወታደራዊ ቡድንነት ካልወረደም በፍጥነትና በኃይል ዋሽንግተን እንደምትፈጽመው ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሲቢኤስ ኒውስ ጋር ለቃለ መጠይቅ ሲቀመጡም ከትራምፕ ጋር በአቋም ተመሳስለዋል። በሰላም እንደሚፈጸም ተስፋ ያደረጉት ኔታንያሁም ሐማስ ትጥቁን ካላስረከበ ግን የገሃነም ደጆች ይከፈታሉ ይላሉ። በጋዛ ምንም አይነት የጦር መሳሪያ ፋብሪካና ህገወጥ የጦር መሳሪያ ዝውውር አለመኖሩን ማረጋገጥ ይገባል። እንደ ጠቅላይ ሚኒስትሩም ጥቅምት 7 ከታገቱ ዜጎች በህይወት ያሉት በሙሉ ተለቀዋል። ሐማስ የሟች አስክሬኖችን እየመለሰ ነው። ዛሬ ይህ ዘገባ እስከተጠናከረበት ሰዓት ድረስ የአራት ሟቾች አስክሬን የመለሰ ሲሆን የአንዱ ከታጋቾች መካከል አለመሆኑን እስራኤል ማስታወቋን ተከትሎም ስጋት ተፈጥሯል። በተቀመጠው የጊዜ ገደብ ለማስረከብ የጋዛ ህንፃዎች ፍርስራሾች ነገሮችን አስቸጋሪ ማድረጋቸውን የሚገልጹ መረጃዎች እየወጡ ነው። እናም ከባባድ ማሽኖች ያስፈልጋሉ። እንደ መረጃው የሐማስ መዘግየት በእስራኤል ቁጣን መቀስቀሱን ቢቢሲ በዘገባው አስፍሯል። በምላሹ በጋዛ ደቡብ የሚገኘውና ግዛቲቱን ከሲና ጋር የሚያገናኘው የደንቨር በር የራፋህን መግቢያ ለመክፈት ልትዘገይ እንደምትችል እስራኤል ማስታወቋ ጋዛውያንን ስጋት ላይ ጥሏል። ከትናንት ምሽቱ የቴል አቪቭ መግለጫ በኋላም ከተከመረ ፍርስራሽ ስር እንደ ነገሩ ጠራርገው ለመኖር የተመለሱ ነዋሪዎች መጪውን ጊዜ ባለማመን ሸቀጦችን በመግዛት ተጠምደዋል። የመሰረታዊ እቃዎች ዋጋም ጭማሪ አሳይቷል። የራፋህ መግቢያ መከፈት ሸቀጦች ወደ ጋዛ ሰርጥ እንዲገቡ ያስችላል። ወደ ግዛቲቱ መሰረታዊ ሸቀጦች ከሚገቡባቸው 3 በሮች መካከል አንደኛው ነው። በሰሜን ጋዛ የሚገኘው ኤሬዝና በእስራኤልና ደቡብ ጋዛ ድንበር ላይ የሚገኘው ኬሬም ሻሎም ሌሎቹ ናቸው። እነዚህ በእስራኤል ቁጥጥር ስር ናቸው። የራፋህ በር ከጥቅምት 7ቱ ጥቃት በኋላ በአብዛኛው ዝግ የነበረ ሲሆን ያለፈው ዓመት የካቲት ላይ የተጎዱ ፍልስጤማውያን የሕክምና እርዳታ እንዲያገኙ ለማስቻል ከተከፈተበት ጊዜ ውጪም ከግንቦት 2024 ጀምሮ ዝግ ሆኖ ይገኛል። አልጀዚራም ስምምነቱ ከተፈጸመ 5 ቀናት ቢቆጠሩም በጋዛ የፍልስጤማውያን ሞት ግን አልቆመም ይላል። ዛሬም በካን ዩኒስና በጋዛ ከተሞች 3 ሰዎች እስራኤል በፈጸመችው ጥቃት ሕይወታቸውን አጥተዋል። እንደ አልጀዚራ ዘገባም አሜሪካና ኳታርን ጨምሮ በስምምነቱ ላይ የተሳተፉ አካላት ተግባራዊ እንደሚሆን ለቀጠናው ነዋሪዎች እረፍት እንደሚሆንም ተስፋ አድርገዋል። ይህ እንዲሆን እስራኤልና ትራምፕ የሐማስን ብረት መጣል ሲጠብቁም ከ20 ዓመታት በላይ ጋዛን ያስተዳድረው የፍልስጤም ኃይል ሀገር ሳትቆም መንግስት ሳይመሰረት ይህን የማድረግ ፍላጎት የለውም።